በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የማነብላችሁ የቅዱስ ዮሐንስ ወንጌላዊ መልእክት አንደኛይቱ ምዕራፍ አንድን እናነብና የተወሰነ ነገር እንነጋገርበታለን። ከቁጥር 1 ጀምረን ስናነበው እንዲህ ይነበባል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውም እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁንም የኢየሱስ ክርስቶስን ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናታልላለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ እና ጻድቅ ነው። ኃጢአትም አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ወስብሐት ለእግዚአብሔር። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ የከበረ ይሁንልን። የእግዚአብሔር ቃል ይህንን ይላል። በእርግጥ አንዳንድ ሰዎች የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሙሉ ነገሯ መጽሐፍ ቅዱስን የምትፈጽም ከመጽሐፍ ቅዱስ ፊትም የነበረች መጽሐፍ ቅዱስንም ተርጉማ የምታስተምር መሆኗን ካለማወቅ የተነሳ መጽሐፍ ቅዱስን አታነቡም ይላሉ። እንግዲህ ይህን ያነበብኩት ኃይለ ቃል በዮሐንስ መልእክት አንደኛይቱ ምዕራፍ 1 ላይ ያለውን ኃይለ ቃል ነው። ከመጀመሪያው ጀምራችሁ ስታዩት ስለ ሕይወት ቃል ከመጀመሪያው የነበረውን የሰማነውን በዓይኖቻችን ያየነውን የዳሰስነውን ይላል ቅዱስ ዮሐንስ። የቅዱስ ዮሐንስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሐዋርያው ሆኖ ባደረበት እያደረ በዋለበት እየዋለ ተከትሎት የሚያደርጋቸውን ተአምራት የሚሰራቸውን ስራዎች ትውፊቶቹንም ያስተማራቸውን እውነተኛ ቃሎችንም እየሰማ የነበረ ሐዋርያ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምታስታውሱ ቀጥታ ትምህርቶችን አስተምሯል፣ ወንጌልን ሰብኳል ማለት ነው። ከብሉይ ኪዳን እያጣቀሰ የተናገራቸው አሉ። እንደዚሁም ደግሞ ምሳሌ እየመሰለ ምሳሌዎችን እየተረጎመ የተናገራቸው ትምህርቶች በወንጌል ላይ ይገኛሉ። ከዛም በላይ ደግሞ በዚያን ዘመን የነበሩ ጸሐፍት ፈሪሳውያን እየጠየቁት በመልስ ያስተማራቸው ትምህርቶች አሉ ማለት ነው። ከዚህ ውጭ ግን ለሐዋርያት በደብረ ዘይት ተራራ ላይ በሚቀመጡበት ጊዜ ያስተማራቸው እጅግ በጣም ብዙ ትምህርቶች አሉ። ስለዚህ ሐዋርያት እያንዳንዱን ተአምራት በፈጸመበት ጊዜ ላይ ያብራራላቸው ማብራሪያ፣ የመሰለላቸው ምሳሌ፣ የመሰለው ምሳሌ የተረጎመላቸው ትርጉም አለ። ይሄም የማቴዎስ ወንጌል ላይም የሉቃስ ወንጌል ምዕራፍ 4 ላይ ተጽፎ ይገኛል። አንዱ ማለት ነው የዘሪው ምሳሌ በትርጉም እንዳስተማራቸው እናያለን። ስለ እያንዳንዱን ምሳሌ ከመሰለ በኋላ እንደተረጎመም በዚያው እናያለን ማለት ነው። የእግዚአብሔር ቤተሰቦች እዚህ ላይ የተናገረው ኃይለ ቃል ዮሐንስ በወንጌሉ ላይ ምዕራፍ 1 ላይ የጻፈውን መሆኑን ተመልከቱ። እግዚአብሔር ኢየሱስ ክርስቶስ አምላክ እንደሆነ የተናገረበት ነው። ስለዚህ አንድ ክርስቲያን ከተጠመቀ በኋላ ከእግዚአብሔር ርቆ መኖር እንደሌለበት፣ በእግዚአብሔር ብርሃንነት መመላለስ እንዳለበት፣ በእግዚአብሔር ብርሃንነት ባይመላለስ ግን የእግዚአብሔርን አባትነት ትቶ ሌላ አማልክትን ወደ ማምለክ ቢወርድ ግን እግዚአብሔር አምላክ ጋር ኅብረት እንደሌለው ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ የተመዘገበውን ታስታውሳላችሁ። ከእሱ ጋር ሐዋርያት ኅብረት እንዳላቸው
ኋላም በጥምቀት ተወልደው የሚቀላቀሉ ምዕመናን ህብረትን እንደሚያደርጉ የተናገረበትን ትምህርት እንመለከታለን ማለት ነው። እና ቅዱስ ዮሐንስ እንዲህ አለ፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን አለ። ከአብ ዘንድ የተገለጠውን አያችሁ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ፈቃዳቸው አንድ ነው። ሰውን በማዳን ልዩነት የላቸውም። ቃላቸው አንድ ነው። ቃላቸው ልዩነት የለውም። በወልድ ቃልነት ይናገራሉና ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነው። ያ ቃል ደግሞ ፈጽሞ ከኛ ጋር ተዋህዶ ሰው ሆነ፣ ፍጹም ሰው ፍጹም አምላክ ሆነ። በአባቱ ዘንድ ያለውን ነገር ሁሉ ተረከልን ያለው ሐዋርያ እዚህ ጋር ደግሞ ስትመጡ ከአብ ዘንድ የሰማነውን ለእናንተ እናወራለን፣ እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ይህንን ቃል መስማት በውስጡም የተገለጡትን ተግባራት መተግበር ከሐዋርያት ጋር ህብረት እንድናደርግ ነው። ይህ ሐዋርያው ቅዱስ ጳውሎስ ደግሞ ምን ብሎ ገልጦታል? እኔ ጌታን እንደምመስል እናንተ እኔን ምሰሉ ያለው ነው። ስለዚህ ቅዱስ ዮሐንስ ወንጌላዊው ሲመክረን ህብረት እንዲኖራችሁ የምትሹ ከሆነ እኛ ያዘዝናችሁን አድርጉ ነው። ህብረታችንም ከአባት ጋር ከልጁ ከኢየሱስ ጋር ነው አለ። እሱ ህብረታችን ክርስቶስ ራሱ ደግሞ በዮሐንስ ወንጌል ምዕራፍ 17 ላይ የተናገረውን ምን ለማለት እንደፈለገ የተናገረው ነው። እንግዲህ አሕዛብ ብዙ ጊዜ እየጠቀሱት ሌላ ነገር ለማውራት ይሞክራሉ። ይህንንም ጨምረው እንዲያነቡ መምከር ነው። እንግዲህ ደስታችሁ እንዲፈጸም ይህን እንጽፍላችኋለን። ይሄ ደስታ የተባለ ክርስቶስ አምላካችን ራሱ ነው። ደስታችን ማለት መንግስተ ሰማያት ናት። ራሱ በተራራው ስብከት ላይ ባስተማረው ትምህርት ውስጥ ተናግሮታል። ይሄንን ማለት ነው። የሚያዝኑ ብፁዓን ናቸው ደስታን ያገኛሉ፣ መጽናናትን ያገኛሉ ብሎ ተናግሮታል። ደስታ ማለት መጽናናት ማለት መንግስተ ሰማይ ራሱ ክርስቶስ አምላካችን ነው። እንግዲህ ያን ደስታ እንድታገኙት ማለት ክርስቶስ በልባችሁ እንዲነግስ ከክርስቶስ ጋር ለዘላለም እንድትሆኑ የሚለውን የሚናገር መሆኑ እናውቃለን፣ እንናገራለን፣ እናምናለን ለመጨረስ ጭምር። ከእርሱም የሰማናት ለእናንተ የምናወራት መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ናት ይላል በወንጌሉ ምዕራፍ 1 ከቁጥር 3 ጀምሮ እስከ 9 ድረስ ስታዩት። ስለዚህ እውነተኛ ብርሃን ወደ ዓለም እንደመጣ ወገኖቹ እንዳልተቀበሉት የሚናገረው ነው። ይቺን ብርሃን ብንቀበል ግን ዘላለማዊና ብርሃን ዘበአማን ዘያብር ለኩሉ ሰብ የሚለው ማለት ነው። ለሁሉ ሰው የሚያበራ ብርሃን ብሎ ሊቁ ቅዱስ ኤፍሬም የገለጠው ይህ እውነተኛ አምላክ ክርስቶስ አምላካችን እንደሆነ ይናገራል ማለት ነው። ስለዚህ መጻሕፍቶቹ እርስ በርሳቸው የተገናኙና ስለ ክርስቶስ ብርሃንነት ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። አምላክ አንድ ነው። አምላክነት አንድ ነው። ሶስት አካላት አሉ። ከሶስቱ አካል አንዱ ደግሞ በልዩ አካሉ ከድንግል ማርያም ተወልዶ ፈጽሞ ሰው ፈጽሞ አምላክ ሆኗል። ፍጥረትን በሙሉ ከራሱ ጋር አስታርቋል። ፍጥረትን በሙሉ አድኗል ብለን እናምናለን፣ እንናገራለን። እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይቺ ናት አለ። የሰጠን ትእዛዝ ይቺ ናት። ቃልህ ለመንገዴ ብርሃን ነው ተብሎ በዳዊት የተነገረው ይሄ ነው። ቃሉ የእግዚአብሔር ቃል ለመንገዴ ብርሃን ናት፣ በእሷ አለማወቄን እያጠፋሁኝ አንተን እያወቅኩኝ የተረዳሁኝ ከአንተ ጋር እኖራለሁ ብሎ ቅዱስ ዳዊት የተናገራት ናት። ጎልማሳ መንገዱን በምን ያቀነዋል ብሎ ጠይቆም በእግዚአብሔር ቃል ነው፣ በእግዚአብሔር ሕግ ነው ብሎታል። ያለዚች ብርሃን ልንጓዝ አንችልም ነው። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን ይላል። እንግዲህ እዚህ ጋር ብርሃን ተብሎ የተነገረው አንደኛ ቃለ እግዚአብሔር ሕገ እግዚአብሔር ነው። ሁለተኛ ፍቅር ነው፣ ፍቅረ ቢጽ ፍቅረ እግዚአብሔር ነው። ሶስተኛው ሚስጢራተ ቤተ ክርስቲያን ናቸው። ቅዱስ ቁርባን፣ ቅዱስ ጥምቀት፣ ቅዱስ ሜሮኑ፣ ንስሐ። በእነኚህ በተለይ በአራቱ ብንመላለስ በሰማይ ድህነትን እንደምናገኝ የሚናገር ኃይለ ቃል ነው። ራሱ ይናገረዋል። ተመልከቱ ንስሐን እንዴት አድርጎ እንደሚያመጣው ማለት ነው። የልጁን የኢየሱስ ክርስቶስን ደም ከኃጢአት ሁሉ ያነጻናል። ቅዱስ ቁርባን ማለት ነው። ኃጢአትም የለብንም ብንል ራሳችን እናታልላለን፣ እውነትም በእኛ ውስጥ የለም። በዚህ ምድር ላይ ያለ ሰው ኃጢአት የለብኝም መቼም ሊል አይችልም ማለት ነው። ከዛም አለ ኃጢአት ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው ይላል። ወደ ካህን ሄደን እንድንናዘዝ አይንተ እግዚአብሔር የእግዚአብሔር አይኖች በእነሱ በኩል የሚያይን እግዚአብሔር ነው። ስለዚህ ወደ ካህናት ሄደን መናዘዝ እንደሚገባ ይናገራል ማለት ነው። ይሄ ቃል ልዩ ነው በእውነት። ይህንን ያነበብኩት እንድታነቡት ነው። ልክ ይህንን ቪዲዮ እንዳያችሁ አንብቡ።
ይህንን ሼር ማድረግን አትርሱ። እናንተም ደግሞ ተጠቀሙበት። እኔም እጠቀመዋለሁ። ወስብሐት ለእግዚአብሔር።